በፈተና ያላለፈ ሞገስ ያለው ሰው ነው ይቻላል። በእሳት ውስጥ ያላለፈ ሞገስ ያለው ሰው ነው ይቻላል። በእሳት ውስጥ ያልፋል፣ ሪፋይንድ ይሆናሉ በእሳት። የወርቅን አሰራር ሁለት አይነት እያየሁ ነበር። አንዱ ዩጋንዳ የሚሰሩበት፣ ሁለተኛ ደግሞ ኔቫዳ፣ አሜሪካን ኔቫዳ፣ ላስ ቬጋስ ያለበት ስቴት ኔቫዳ ነው የሚባለው እና ከ70 እስከ 75% የአሜሪካ ወርቅ የሚገኘው ከኔቫዳ ነው። እና ትራዲሽናሉን አየሁ ዩጋንዳ እንዴት እንደሚሰሩት፣ እዛ ደግሞ ኔቫዳ ደግሞ እንዴት እንደሚሰሩት አየሁ። እዚህ ዩጋንዳ ከጭቃ ውስጥ ገብተው ሲያጥቡ ምን ሲሉ ፕሮሰስ አላቸው የሚያደርጉት። መጨረሻ ላይ እሳት የግድ ነው። በእሳት አልፎ ነው ወርቀው ነው የሚወጣው። ዩጋንዳ ኔቫዳም እንደዛ ነው። ድሪል ያደርጋሉ፣ በጣም ወደ ታች ይቆፍራሉ። ከዛ እዛ ወርቅ ያለበትን አካባቢ ያፈነዱታል። እንደዚህ ኤክስፕሎድ ያደርጋል፣ አካባቢውን ያፈነዱታል። ባዶ ሜዳ ነው፣ እንዲፈነዳ ያደርጋሉ። በኤክስካቬተር ይዛቃል፣ ይወሰዳል። ከዛ ፕሮሰስ ይደረጋል፣ ኤሌክትሮሊሲስ ያለው ፕሮሰስ። መጨረሻ ላይ ግን የግድ በእሳት ውስጥ ማለፍ አለ። ስለዚህ ከሞገስ በፊት መከራ ግድ ነው ማለት ነው። ግድ ነው። የለም ወርቅ ሞገስ የሚለብሰው ወርቅ ፐርሰናሊቲ ነው። ወርቅ የሆኑ ሰዎች ናቸው ሞገስን የሚለብሱት። ሲልቨር አይለብስም፣ ብረት አይለብስም፣ ናስ አይለብስም። ወርቅ የሆኑ ሰዎች ናቸው። ወርቄው ደግሞ ዩጋንዳም ይሰራ ትራዲሽናሊ በእሳት ውስጥ ያልፋል። ኔቫዳም የመጨረሻ ሞደርን ፕሮሰስ መጨረሻ ላይ በእሳት ሲያልፍ ታይዋለሽ። በእሳት አልፎ ነው ወርቅ የሚሆነው ከሌላው ነገር ነጥሮ የሚወጣው ሪፋይንድ። ሞገስ ያላቸው ሰዎች ሃይሊ ፌቨርድ የሆኑ ሰዎች በመከራ ውስጥ አልፈው ነው የሚወጡት። ያለ መከራ የለም። ጎልድ ካልሆንሽ ፌቨር አትለብሽም። ፌቨር ለመልበስ ደግሞ በመከራ ውስጥ መጽናት ያስፈልጋል። ሸለቆ በጣም የሚሞቅ ቦታ ነው፣ የማይመች ቦታ ነው፣ ውሃ የሚጠማ ቦታ ነው እና በከባድ መንገድ ይታለፋል። መልካም እንግዲህ ይሄ ጥሩ ለብዙዎች መልእክት ይሆናል ብዬ አስባለሁ። ምክንያቱም ነገ የሚመጣውን ሞገስ አስቦ ፈጣሪያችን ምናልባት ዛሬ ያለው መከራ ውስጥ እያለፍን ይሆናልና በዚህ ውስጥ መጽናት የሚለው ሀሳብ ለብዙዎች መልእክት ይሆናል ብዬ አስባለሁኝ። በቀጣይ ደግሞ በጥበብ መመላለስም አለብን። ጥበብ ስንል ዊዝደም ማለታችን ነው። አርት ማለታችን አይደለም። አርት የኪነ ጥበብ ማለት ሳይሆን ጥበብ ዊዝደም፣ አኗኗር፣ አነጋገር ነው። ሞገስ የማያስገኘውን ነገር ልንገርሽ። ብልጣብልጥነት ሞገስ አያመጣም። ተሽሎክልኮ አይገኝም። ሞገስ የማያስገኘውን ነገር ልንገርሽ። ብልጣብልጥነት ሞገስ አያመጣም። ተሽሎክልኮ አይገኝም። በፍጹም። አሁን አንዳንዶች ይመስላቸዋል አራዳ ሆነው በዚህ በዛ ጋር እንትናና አግኝቶ እንደዚህ አድርጎ ምን አድርጎ ምናምን የሆነ ነገር ሊያገኝ ይችላል። ሞገስ ግን አያገኝም። ሞገስ የሚያስገኘው ዊዝደም። ብልጣብልጥ ሰዎች ሞገስ የላቸው። በጣም ጥሩ ገንዘብ ሊያገኙ ይችላሉ፣ ሀብት ሊያፈሩ ይችላሉ። ብልጣብልጥ ሆነው ምናምን ብለው ባለሀብት ፊት፣ ባለስልጣን ፊት የሆነ ነገር አድርገው ፎቅ ሊሰሩ ይችላሉ። ሞገስ ግን የላቸው። ለዚህ ነው አንዳንድ ሰዎችን ስታገኝ የ300 የ400 ሺህ ብር ሱፍ ለብሶ ሽቶ ላዩ ላይ አርከፍክፎ በጣም ውድ ጫማ አድርጎ ብዙ ሚሊዮን ብር መኪና ይዞ ስታየው እንደዚህ ሞገስ የለውም። በጣም ትክክል። የለውም፣ ምንም የለውም። በጣም እና ይሄ እንትን ነው በብልጣብልጥነት ሲገኝ ነው። በዊዝደም ስትሄጂ ግን፣ በጥበብ ስትሄጂ ግን ያ ፌቨር በህይወትሽ ይሰራል። እና በብልጣብልጥነት ሀብት ሊገኝ ይችላል። በብልጣብልጥነት ግን ሞገስ አይገኝም። አያምርብሽም። በቃ አያምርበትም። ምንም ሞገስ የለውም። ፌቨርድ አይደለም። ይሄ በተንኮል በዘዴ በብልጥነት ምናምን የመጣ ነገር አያስከብርም። እና ጥበብ ግን ወደ ሞገስ ይወስድሻል ማለት ነው። በጣም እንግዲህ በብልጣብልጥነት ወይም ደግሞ በመሽሎክለክ አይገኝም ካልን የዛ ተቃራኒ ሆነው ደግሞ የልብ ንጽህና ነው። ስለዚህ ልባችን ሞገሳም ለመሆን ንጹህ መሆን አለበት ማለት ነው። ቅድም ምን አለን? ሞገስ የሚለብሱ ሰዎች ወርቅ ናቸው አይደለም? የወርቅ ስብዕና ያላቸው። ወርቅ ውስጥ አታገኙማ። ያንን ንጹህ ነው በጣም ልባቸው ወርቅ። ክፋት የለባቸው፣ ተንኮል የለባቸው፣ ቂም የለባቸው፣ ጥላቻ የለባቸው። እሳቱ ራሱ
አቃጥሎ አውጥቶታል። ያለፉበት እሳት ራሱ አቃጥሎ አውጥቶታልና የለም ቂም የለም፣ የቂም የጥላቻ ቆሻሻ ውስጣቸው የለም። ፒውር ሃርትድ ናቸው እና እሱ ያስገርመኛል። ንጹህ ልብ ያላቸው ሰዎች ናቸው እና ፒውር ሃርት አላቸው። እሱ ደግሞ ሞገስ ለማግኘት በጣም አስፈላጊ ነው። ሞቲቭ የሚባለው ነገር አንድ ሰው ሬስቶራንት ሲከፍት ሬስቶራንቱን የሚከፍትበት ምክንያት ጥሩ ምግብ እስቲ ሰርቭ ላድርግ ማህበረሰቡ ብሎ መሆን አለበት። ሞቲቭ እንደዛ ከሆነ ይሳካለታል። ወይ እዚህ ጋር ደግሞ እስቲ የሆነች ቢዝነስ ልስራ ብሎ አይደለም፣ እስቲ ጥሩ ምግብ በጥሩ ዋጋ እስቲ ሰርቭ ላድርግ ብሎ ሬስቶራንት መክፈት ያለበት። ትምህርት ቤት ሲከፍት ለልጆች እስቲ ትምህርት ቤት ላዘጋጅ፣ ጥሩ ትምህርት የሚማሩበት ላዘጋጅ በሚል ሞቲቭ ከከፈተው በጣም ጥሩ ይሆንለታል። ስልጣን ሲፈልግ ሲወዳደር ለስልጣን እስቲ ስልጣን ላይ ልውጣና ህዝብን ልጥቀም ብሎ ያ ሞቲቭ የልብ ሀሳብ ነው። ሞቲቭ በዛ ሞቲቭ ካደረገው ይሳካለታል። ይሄ ሞገስን ያመጣል። ሞቲቫችን በጣም ወሳኝ ነው። በምድራዊ ሊሳካለት ይችላል፣ ግን በሞገስ እንዲሳካለት ማለት ነው። ሞገስ እንዲሳካለት ዝም ብሎ በምድራዊ ሊሳካለት ይችላል። ግን ትምህርት ቤቱን ስከፍተው ልጆችን ለመጥቀም ከሆነ ሞገስ ያለው ትምህርት ቤት ይሆናል። እኔም ሞገስ ይኖረኛል። ስልጣንን የፈለግኩት ህዝብን ለመጥቀም ከሆነ እኔ ላይ ሞገስ ይቀመጣል። የማደርገው ነገር ሁሉ ሞገስ ይኖረዋል። ጨዋነት አኗኗር የሚሰርቅ ሰው ሞገስ ሊኖረው አይችልም። ኢምፖሲብል ማለት በጉቡ በምናምን እንደዛ አይመጣም። ሞገስ አይገኝም። ገንዘብ ሊገኝ ይችላል፣ ሞገስ ግን አይገኝም። በሰዎች ላይ ተንኮል ክፋትን የሚሰራ ሰው ሞገስ ሊኖረው አይችልም። ኢምፖሲብል በፍጹም። እኔ መቼም ይሄንን ደጋግሜ እለዋለሁ፣ ግን ቃል ኪዳን በጣም ኢምፖርታንት ነው። ኮቨናንት በጣም ኢምፖርታንት ነው። ባለትዳር ሆኖ ዱባይ የሄደ ከሴተኛ አዳሪዎች ጋር የሚተኛ ሰውዬ ሞገስ ሊኖረው ይችላል። ኢምፖሲብል። ገንዘብ ሊኖረው ይችላል። ሚስቱን አስቀምጦ ሴተኛ አዳሪዎችን ወይም ደግሞ ዝም ሴቶችን እየፈለገ የሚተኛ ሰው ሞገስ ሊኖረው ይችላል። ሊወደድ ይችላል፣ ዝም ብሎ የማያውቁት በትክክለኛ ስታየው ግን ሞገስ ግን የለም። ሞገስ የለም፣ አይመጣም። እንደዚህ ለሴቷም እንደዚህ የመጨረሻ ቆንጆ በጣም ብታምር ስትሳል የዋለች ብትኖር ራሷን የማትጠብቅ ከሆነ ከወንዶች ጋር ነው በኋላ ልብ ካልሆነ ሞገስ የላት። ቆንጆ ነች ግን ሞገስ አይኖራት። ጨዋነት ይጠይቃል ሞገስ፣ በጣም ጨዋነት ይጠይቃል። አንድ ሰው ወይ አለማግባት ካገባ ግን ኮቨነንት ነው፣ አለቀ። ቃል ኪዳን ከትዳር ውጭ ምንም ነገር ማድረግ የለበት። እሷን አለማግባት መብቷል። ካገባች ግን ቃል ኪዳን ውስጥ ነች። ቃል ኪዳን ውስጥ እስካለች ድረስ ሌላ ነገር ማድረግ የለባትም። እና የጨዋነት አኗኗር፣ የክብር አኗኗር፣ ራስን የመግዛት አኗኗር ለሞገስ በጣም አስፈላጊ ነው። አለበለዚያ አይሆንም። ገንዘብ ሊኖር ይችላል፣ ዝና ሊኖር ይችላል፣ ሞገስ ግን አያስቡት። ብቻ እንደዛ ማድረግ ጥሩ ነው። ዋናው ግን ይሄ ነው። ስጦታ ነው፣ ጊፍት ኦፍ ጋድ። እንደውም ፌቨር ኦፍ ጋድ ነው የሚባለው። ፌቨር ኦፍ ጋድ እሱ የሚሰጥሽ ስጦታ ስታከብሪ፣ በፊቱ ጸጋ እየጠየቅሽ እየወደቅሽም እየተነሳሽም ግን በፊቱ ስትመላለሽ ልታከብሪው ስትሞክር፣ ስትናገሪ ስትፈሪው፣ በአኗኗሪ ስትፈሪው ስታከብሪው የሚሰጥ ስጦታ ነው። ጀስት ጊፍት ኦፍ ጋድ እና ያመጣና ያለብስሻል፣ ያመጣና እላይሽ ላይ ያስቀምጣል። ከዛ ብዙ ጥረት አይጠበቅብሽም፣ አንቺ ብዙ መሯሯጥ አይጠበቅብሽ። ከዛ ስጦታ ነው በቃ እግዚአብሔር አምጥቶ የሚሰጠው፣ ፈጣሪ አምላክ አምጥቶ የሚሰጠው ስጦታ። ግን ስታከብሪው፣ በፊቱ ስትመላለሽ፣ ፐርፌክት አይደለም ግን በተቻለ መጠን ግን በፊቱ ለመኖር ንስሐ እየገባ ያመጣና ይለብስሽ። ማንም አይወስድብሽም። ቀድም ያልናቸው ጥቅሞች በሙሉ ሃይሊ ፌቨርድ ስለሆንሽ ዝም ብሎ ይሳካል። በሩም ይከፈታል፣ በረከቱም ይመጣል፣ ሰውም ይተባበርሽ፣ ብልጽግናውም ይመጣል፣ ሁሉ ነገር ይሳካል። ዋናው ግን ይሄ እና የሱስ ስጦታ ነው።